بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ የከተማችን ነዋሪዎች በቅድሚያ እንኳን ለ1447ኛው ዓመተ ሂጅራ የሐጅ ምዝገባ በሰላም አደረሳችሁ አደረሰን እያልን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ልክ እንደከዚህ ቀደሙ ሁሉ የዘንድሮውን ሐጅ የተሳለጠ ለማድረግ ቅድመ ዝግጅቶችን አድርጎ በተሟላ መልኩ ወደ ምዝገባ ሂደቱ ከገባ እነሆ ጊዜያት ተቆጥረዋል። አልহামዱሊላህ እስካሁን ያለው ጊዜ እጅግ ጥሩ የሚባልና የምዝገባ ሂደቱም ስኬታማና የተሳለጠ ሆኖ የቀጠለበት ሁኔታ ነው ያለው። የዘንድሮውን ሐጅ ለየት የሚያደርገው በምዝገባ ሂደቱ መሰረታዊ ሁለት ነገሮች ናቸው። የመጀመሪያው የጊዜው እጅግ በጣም ከበፊቶቹ ጊዜያት መጣበብ ነው። ያም ማለት የሐጅ ሚኒስቴር ከሳውዲ ያስቀመጠውን አቅጣጫ የፌዴራል መጅሊሱ ተቀብሎ ወደኛ ካወረደበት ጊዜ ጀምሮ የሚጠናቀቅበት ጊዜ ጥር 18 እንደሆነ ይታወቃልና ለዚያም ሲባል አስፈላጊውን ቅድመ ዝግጅት አድርገን እንደ አዲስ አበባ መጅሊስ የምዝገባ ማዕከል ሂደቶችን እያሳለጠን እንገኛለን። ጊዜው እጅግ በጣም አጭር ከመሆኑ አንፃር ያንን ደግሞ መጅሊሱ ፈልጎት ያደረገው ሳይሆን እንደ ሀገር የመጣ አስገዳጅ ሁኔታ ስለሆነ ይህንን አውቃችሁ የዘንድሮውን የሐጅ ንያ ያላችሁ ሰዎች በጊዜ መታችሁ እንድትመዘገቡ ጥሪ ማስተላለፍ እንወዳለን። እንደሚታወቀው ላለፉት ዓመታት መጨረሻ አካባቢ የሚኖሩ ክራውድዶችና መጨናነቆች ለአሰራር ምቹ ያልሆኑ ነገሮችን ስለሚፈጥሩ የከተማችን ነዋሪዎች አሁን ባለንበት ሁኔታ መታችሁ ብትመዘገቡ እጅግ ስኬታማ የሆነ ምዝገባን ማካሄድ እንችላለን። ሁለተኛው አምና ከነበሩት በተጨማሪ ዘንድሮ የሜዲካል ሰርቲፊኬት የሐጅ ሚኒስቴር ግድ ማድረጉን ተከትሎ አንድ ሰው ወደ ምዝገባ ሲመጣ ፓስፖርት፣ መታወቂያ፣ ፎቶ እና ሜዲካል ሰርቲፊኬት ይይዝ እና እነዚህን ካሟላ ምዝገባውን ከ30 ደቂቃ ባልበለጠ ጊዜ ውስጥ አጠናቆ መሄድ የሚችልበት ሁኔታ ነው ያለው ማለት ነው። ሁለተኛ እንደ አዲስ አበባ ሁጃጅ አብዛኛውን ጊዜ የሚጠየቀው የግል ትኬት ኢሹ ስለሆነ በግላችሁ ፕሮግራም መሄድ የምትፈልጉ ሁጃጆች ይህም ስለተመቻቸላችሁ መታችሁ ይህንን እድል እንድትጠቀሙ በአክብሮት እንገልጻለን። የሐጅና ኡምራ ዲፓርትመንት የቀን ገደቦችን አስቀምጧል። ለምሳሌ አንድ ሰው ትኬት በግሉ ቆርጦ መሄድ ቢፈልግ የተመቻቸለት ፕሮግራም ስላለ ዋጋውም ደግሞ ስለሚቀንስ መታችሁ ይህንን እድል እንድትጠቀሙ በድጋሚ ጥሬን ማስተላለፍ እፈልጋለሁ። ስለዚህ ዘንድሮ ትልቁ ተስፋ የምናደርገው ነገር አቅሙ ያላችሁ ንያው ያላችሁ ሰዎች ዶክመንት እንኳን ባይሟላ መጅሊሱ ሊያሟላላችሁ ዝግጁ ስለሆነ ንያ ያላችሁ ሰዎች ወደ መጅሊሱ ብቅ ብላችሁ ምዝገባ በጊዜ እንድታካሂዱ ጥሪ እናስተላልፋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።